አሁን የሚገኘው ጎ ሁለተኛ ደረጃ ሃይ ስኩል ትምህርት ቤት ውስጥ ነው። ይሄ ትምህርት ቤት ውስጥ እንደምትመለከቱት ብዙ ሺህ ሰዎች ተምረውበታል እዚህ ትምህርት ቤት ውስጥ ማለት ነው። ከዚህ ውስጥ ግን ጽዳት የሆነም አለ፣ ዶክተር የሆነም አለ፣ ፓይለት የሆነም አለ፣ የተለያዩ የአገር መሪ የሆኑም አሉ። አንድ ትምህርት ቤት ውስጥ ትማራለህ፣ አንድ አካባቢ ላይ ትሰራለህ። መለወጥ ግን ያንተ ድርሻ ነው። ያራዳ ልጅ አሁን ያለህበት አካባቢ የተማርክበት ትምህርት ቤት አሁን ያስከው ስልክ አንተ ትልቅ ቦታ ከመድረስ አያስቀርም። ግን አሁን ያለህበት ሁኔታ ላይ ጠንክረ መስራት በርትተ መስራት አንተን ትልቅ ቦታ እንድትደርስ ያደርጋል። ከዚህ ትምህርት ቤት የወጡ ሰዎች አገር የሚያስተዳድሩ ሰዎች አሉ። አንተ የተማርክበት አካባቢና ያለህበት አካባቢ ሳይሆን አንተ አላማይ ነው ትልቅ ቦታ ሊያደርስ የሚችለው። ያራዳ ልጅ ነቃ ደንገጥ ብለህ ስራ። አንድ ትምህርት ቤት ስለተማርክ ብቻ ትልቅ ቦታ ልትደርስ አትችልም። ብዙ ሰዎች ጋር ተምረህ ትልቅ አላማ ካለ ግን ከነዛ ከብዙ ሰዎች ውስጥ ትልቅ ቦታ መድረስ የምትችል መሆን ትችላለህ ማለት ነው። ያራዳ ልጅ ነቃ ደንገጥ ብለህ ወደ ስራ